የቤት ኪራይ ውል ሳይኖር ቤት እንዳይከራዩ። ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ በአዋጅ ቁጥር 1320/2016 በአከራይና ተከራይ መሃል ያለውን በሕግ የተገደበ ግንኙነት ወሳኝ ነጥቦች አቀርብላችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ በማድረግ እንጀምራለን። እሺ፣ የመጀመሪያው የጭማሪ ዋጋ ነው። እንግዲህ የቤት ኪራይ ጉዳይ በጣም አነጋጋሪ እና አጨቃጫቂ የሆነ ጉዳይ መሆኑ ይታወቃል። በዚህ አዋጅ የተቀመጠው የመጀመሪያው ነገር የጭማሪ ጉዳይ ነው። በአዲሱ ሕግ በዚህ አዋጅ አከራይ በፈለገው ጊዜ ዋጋ መጨመር አይችልም። የኪራይ ዋጋ ጭማሪ የሚደረገው በዓመት አንድ ጊዜ ነው። ያውም ደግሞ መንግስት በሚያስቀምጠው የመቶኛ ገደብ ስሌት መሰረት ነው ማለት ነው። ስለዚህ ከዓመት በፊት ዋጋ ጨምሩልኝ አከራይ ካለ ሕጉ እንደማይፈቅድለት ሊያውቁ ያስፈልጋል ማለት ነው። ሁለተኛ ተከራይን ማስወጣት የሚለው ነው። ይህ ነጥብ አከራይ ተከራይን በፈለገው ጊዜ ውጣ ሊለው አይችልም። ተከራይ እንዲወጣ የሚያደርገው ውሉ ሲያበቃ ኪራይ ለ2 ወር ካልከፈለ ወይም አከራዩ ራሱ ለመኖር ሲፈልግ ብቻ ነው ማለት ነው። ያውም አስቀድሞ በሕግ የተቀመጠውን የማስጠንቀቂያ ጊዜ ገደብ ሰጥቶ መሆን አለበት ማለት ነው እንጂ ዝም ብሎ ውጣ ሊል እንደማይችል ሊያውቁ ያስፈልጋል። ሌላኛው የውል የመመዝገብ ግዴታ ነው። የውል የመመዝገብ ግዴታ ማንኛውም የቤት ኪራይ ውል በጽሁፍ ተዘጋጅቶ በወረዳ የሰነዶች ማረጋገጫ መመዝገብ መቻል አለበት። ውሉ ካልተመዘገበ በሕግ ፊት ተቀባይነት አይኖረውም ማለት ነው። በቃል የተዋዋልነው ምናምን ወዘተ ሊባል አይችልም ማለት ነው። ይህ ማለት ነገ መብታችሁ ሲጣስ ትቸገራላችሁ ማለት ነው። ስለዚህ ውል መመዝገብ አማራጭ ሳይሆን ግዴታ መሆኑን ሊያውቁት ያስፈልጋል ማለት ነው። ስለዚህ በዚህ ቪዲዮአችን 3 ነገሮችን አንስቼላችኋለሁ። አንደኛ የዋጋ ጭማሪ፣ ሁለተኛ ተከራይ ስለሚወጣበት አግባብ፣ ሶስተኛ ውል የግድ መመዝገብ እንዳለበት አይተናል ማለት ነው። ስለዚህ ዛሬ በክፍል 1 እነዚህን 3 ወሳኝ እና መሰረታዊ ነጥቦችን አስቀምጬላችኋለሁ። በክፍል 2 ደግሞ ይህ ውል ለመመዝገብ ምን ምን ሰነዶች እንደሚያስፈልጉ ቅጣቶቹን ጭምር የምናይ ይሆናል ማለት ነው። አለመመዝገብ ውልን ሳያስመዘግቡ መቅረት ምን ያክል ቅጣት ሊኖረው እንደሚችል በሚቀጥለው ቪዲዮ ማሳያችሁ ይሆናል ማለት ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌላ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡ። በክፍል 2 እመለሳለሁ። ቸር ቆዩ።